አሸነፍን ይላል ማማቲማ ስለሚቻል ጀማው እኔና ጀማውና ያ ሐቢብቲ ያ ኡምሪ ቶቢብ አንተማ እናት የሆነች ሚስት ተክል እየሰጡ አሁንማ ችኬት አለ። ማርዬማ ስጦታዬ ናት። ደብቄ አልይዝ አይባል አትዩት ግራ ለኝ እኮ መላዬ ለውረፍት ማርያ ነይ ቤትሻ ራስሽ ነይ። አባ መጣው በቃ መሳሙ ይቅርብኝ ብለሽ እዚህ መዝናናት ጀመርሽ። ቤትሻ በማርያም አውቃለሁ ለኔ ብለሽ እንደሆነ ግን በቃ አፈቅረዋለሁ። ደሞ አሁን እየተለወጠ ነው። እቴ መለወጥ መጣው እዩ እስኪ ከመጠጥ ውጭ እኮ ሌላ ህይወት የለውም። ለምን ህልም ከሌለው ሰው ጋር ነገሽን ታስቢያለሽ? እሱ በቃ ሁሌም እንደዚህ ነው። ማርዬ አስቢበት። ቻው ድንገት ባጋጣሚ ምን ሆነሽ ነው? ምንም የሆነ ነገርም ሆነሻል። ምንም አልሆንኩም። እንደውም ሊድ ቻው። እንዴ እማ ድምቀን ሳትጠፊ ሳትርቂ ከጎኔ ምክንያት አሳጣ እማ ምንድነው? በቃ ደከመኝ ቃል አሁን መጣ መረዘችሻ። እማ እቺ ልጅ ግን አስቀይማታለሁ። ምን አጠፋች? እውነቷን እኮ ነው። እስቲ ራስህን ተመልከት። ማርዬ እኔ እወድሻለሁ። ተክልዬን አንገቴንም ቢሆን እሰጥልሻለሁ። አውቃለሁ አባ እኔም እወድሃለሁ፣ ግን ሴት ነኝ። መቅበጥ፣ መዘነጥ፣ ማጌጥ እፈልጋለሁ። አባ ፍላጎቶቼን ሁሉ ትቼ አንተ ጋር ያለሁት ህልሜ አንተ ስለሆንክ ነው። አውቃለሁ። ደሞ ታያለሽ የቤት ውርስ ሲመጣ በሽበሽ ነው ማረግሽ። አሁንም ውርስ እያልክ ነው? 2 ዓመት ሙሉ ጠበቅን። ምን ጠብ ያለ ነገር አለ? አሁንም ሰርቶ ለመለወጥ አላማው ከሌለ ካንተ ጋር መሆን ይከብደኛል። ምን እያልሽ ነው ማርዬ? ካንተ ሀብት ወይም ንብረት አልፈለኩም፣ አብረን ሰርተን እንድናመጣው እንጂ። ካልሆነ ግን እንዳጨርሽው እለወጣለሁ። አንቺ ብቻ ከኔ ጋር ሁኚ። ከእናንተ አላቅም፣ ግን ከቅድም ጀምሮ የምትጨቃጨቁበትን ምክንያት ሰምቻለሁ። መፍትሄ እንዲሆናችሁ ስራ ልስጣችሁ። በቃ ላይፋችሁን ነው የምትቀይሩት። ከእናንተ የሚጠበቀው ስልክና ኢንተርኔት ብቻ ነው። እንኳን ለእናንተ ስራ ላይ ሌላችሁ፣ ስራ ላለውም ምርጥ የገንዘብ ማግኛ መንገድ ነው። በቃ ይመቻችሁ። እኛ ታርቀናል፣ አዲስ ስራ ጀምረናል። እናንተም ደግሞ ባዮ ላይ ባስቀመጥኩት ሊንክ እየገባችሁ ህይወታችሁን ለውጡ፣ ስራ ጀምሩ። እወዳችኋለሁ። ባይ